አረ በስነ ስርዓት ሂጂ ምን ችግር አለው አንቺ ትላልቅ ሰዎች እኮ ነው ለምንድነው በስነ ስርዓት ማትራመጁ አንተ እኮ የነጻነት ቦታዬ ነህ አንተ ጋር እንደዚህ ካልሆንኩ ማጋ እንደዚህ ልሆን ነው እኮ ሰዎች እያዩን እኮ ነው አንተ ጋር እኮ ነው እንደዚህ መሆን የምችለው ቆይ ለምንድነው እንደዚህ የምትሆነው እሺ ቆይ ትላንት ምን ሆነሽ ነው ተለሽኝ ሄድሽው ቆይና ምን ጠብቀ ነበር እኔ እኮ አካሄድሽን አስተካኪ ሰዎች እያዩን ነው እኮ ነው ያልኩሽ እኛ ስለ ሰዎች ምን አገባን አንተ ቆይ ስለኔ ነው ወይ ስለ ሰዎች ነው ግድ የሚሰጥ እሺ በቃ ይቅርታ እሺ ናኒት አራውንም እንደዚህ አትራመጂ ቢያንስ ከሰዎች ጋር ዞር እስክንል በትክክል ሂጂ እስኪ ድሮም ትቀየራለህ ብዬ ማሰቤ እኔ ግን እኮ እየጠበቅኩ ነበር ላገባ ነው ግን አንተን አይደለም ለሙሽር ነው ግን ካንተ ጋር አይደለም ካንተ ጋር ያሰብኳቸው ነገሮች በሙሉ እኔ ሳልፈልግ ከሌላ ሰው ጋር ላደርጋቸው ነው እኔ ግን እኮ እየጠበቅኩ ነበር እኔ እኮ ትመጣለህ ብያቸው ነበር ግን ህይወት እኔ የፈለኩትን ቀምታ እሷ የፈለገችውን ሰጠች አገባ ነው ከሌላ ሰው ጋር ቆይ ግን እንዴት አስችሎ ነው ዝም ያልከው እኔ እኮ አሁንም ድረስ የምወደው አንተን ነው እሺ እንዴት ነው ልረሳህ የምችለው ግን ህይወት አንዳንዴ እንደዚህ ናት የምንፈልገውን ሳይሆን የምትመርጥልን ነው የምትሰጠን ህይወት ግን ጨካኝ ናት ጨካኝ ባትሆን እኔ እናንተን አትለያየንም ነበር ዘፋኙስ አለሰጠው እድል እንጂ ሰው ለምን አይታጭም አይደል እንዴ ቆይ አላየሽኝም ነው አዎ አላየሁም እሺ እንዴት ነሽ ደህና ነኝ እንዴት ነህ ደህና ነኝ የት ይሽ ነው ልሸንቻ አይ ወደ ቤት ነው እየሄድኩ ያለሁት ስለዚህ ራሱ ሄዳለሁ እሺ ለምንድነው ስልክ ማታነሽ አቤት እኮ አይመቸኝም ስወጣ ደግሞ ክላስ ነኝ ታውቃለህ እኔ ግን አይመስለኝም ያንቺ አለመፈለግ ነው ማንም ሰው ለሚወደው ሰው ጊዜ ያጣ አረ እንደዛ እኮ በቃ እሺ ለሁሉም ነገር አመሰግናለሁ